ዳዊት ከሳኦልና ከጠላቶቹ እግዚአብሔር ያዳነውለት በእምነት የዘመረው ቃል ነው። እሱም ቃል እንዲህ ብሎ ዘምሮታል። እንዲህ ይላል፣ እግዚአብሔር አለቴ፣ እግዚአብሔር አምባዬ መድኃኒቴ ነው፣ ጋሻዬ ረዳቴ፣ ቀንድ ጠባቂና መሸሸጊያዬ ነው ይላል። ስሙ ይባረክ። እግዚአብሔር ምኔ ነው? አለቴ ነው። እግዚአብሔር አምባዬ ነው። እግዚአብሔር መድኃኒቴ ነው። እግዚአብሔር ጋሻዬ ነው። ይሄንን ያለው እግዚአብሔር እንዴት በጣም ቅርብ ርቀት ላይ ነው ሳኦል ጦር የወረወረበት። ብዙ ጊዜ ሊገለው ሞክሯል፣ አላገኘውም። ብዙ ጠላቶችም ነበሩት ዳዊት። ዙሪያው ካሉ ጠላት ያሳረፈ ማን ነው? ጦረኛ መሆኑ አይደለም። ማንን ነው የሚናገረው? ችሎታውን አይደለም፣ ጋሻውን አይደለም፣ ሰይፉን አይደለም፣ የጦርነት ብቃቱን አይደለም። ዳዊት ማንን ነው እያመሰገነ ያለው? ጋሻዬ ያለው በእጁ ያለው ብረትን አይደለም፣ እግዚአብሔርን ጋሻዬ ነው አለ። አምባዬ ነው፣ መሸሸጊያዬ ነው አለ። ስሙ ይባረክ። እግዚአብሔር አምባዬ ነው የሚላል እዚህ ውስጥ፣ መሸሸጊያዬ ነው የሚል ማረፊያዬ ነው፣ መድኃኒቴ ነው። ስሙ ይባረክ።